አሰላም አለይኩም ወራህመቱላሂ ወበረካቱሁ። እንደምናችሁ ውድ ቤተሰቦቼ ሰላም ናችሁ ወይ? ደህና ናችሁ ወይ? አለሁኝ አልሐምዱሊላህ። ጠፋሁኛ ሰሞኑን ጠፍቻለሁ። አልሐምዱሊላህ ደህና ነን። እናንተ ሰላም ናችሁ? ይኸው ዛሬ ኢዳም ቤሜ ነው ቤሜ ልሰራ ነው። ኢዳም ቤሜ በላህም ማለት ነው። እና ኢንሻአላህ ተከታተሉኝ እንስራ አብረን ኢንሻአላህ። ይኸውላችሁ ሽንኩርቴን ይኸው ላህሜን ሽንኩርቴን ቲማቲም ሰልሳና ቲማቲም ትንሽ ጨምርበታለሁ። ካሮትና ድንች እና ወዶቼ ሰላም ናችሁ? አላህና አልሐምዱሊላህ። ይሄ በታታ ነው የሚባለው። ይሄ ደግሞ ላህም ነው የሚባለው ስጋው። ይሄ ደግሞ እኛ በኢትዮጵያ ምን እንደሆነ አላውቅም፣ አንበላውም። ግን ይሄ ነገር አለ እንደምንጫወት መጫወቻ ነው የምናየው፣ አናውቀውም። ይሄ ማለት ነው ቤሜ ይሉታል እነሱ። ቲማቲም ሰልሳና ጣማት ይሉታል። ነጭ ሽንኩርት ደግሞ ቱም ይሉታል። ቀይ ሽንኩርት ደግሞ በሳል ይሉታል። ዘይት ደግሞ ዘይትም ነው የሚባለው ማለት ነው ኢንሻአላህ። እና እንደዛ ነው። ይሄ ኩርኩም እርድ ኩርኩም ይሉታል። ይሄ ደግሞ የተቀላቀለ ቅመም ባህር ሙሸከል ይሉታል። እና ደግሞ ይሄ ደግሞ ቆንዶ በርበሬ ፍልፍል አስዋድ ይሉታል። በተረፈ ሌላው እዛ ጋር ነው ያለው እና ዘይቱን የለውም መኖር አለ። ትልቅ እቃ ላይ ላለመቅዳት ነው። ስጋው እንትን ጮማ ስላለው ይሄ ሻህም ይሉታል። ሻህም ይሄ ላት ነው እኛ የምንለው ሻህም ነው። እና ይሄ እንትን ነው ሻህም ግን ሌላ ስም ነው በአረብኛ። ያው ግን ሻህም በማለት መጠቀም እንችላለን። ሻህም የሚባለው እነሱ ጮማ ነው። ላት ግን ራሱ የቻለ ስም አለው ማለት ነው። ይሄ እንዲቀልጥ በዘይት ፋንታ ቀድሜ ያጨመርኩት ይቀልጣል። ቆንጆ ነው ግን ባይዘው ይተካርጉልኝና ይሄ ነገር በጣም ቆንጆ ነው። ይሄ ላት ማለት ነው። እኛ አሁን ጮማ ነው ምናምን እንላለን አይደለም። ዘይት ከመጠቀም ምናምን አሁን እንደዚህ ብዙ ያለው ሰው አቅልጦ ማለት ነው በስርዓቱ አቅልጦ አጠንፍፎ በስርዓቱ አስቀምጦ እንደ ዘይት እንደ ቅቤ ቢጠቀም በጣም አሪፍ ነው። አሁን ይሄ ዝም ብሎ ዘይት ከሚጠቀም አሁን በተለይ ኢትዮጵያ አሁን በሆነ በበዓል ሰዓት ምናምን እናርድና ላቱን አንጠቀመውም። ብዙን ጊዜ ይጣላል። ጮማ ነው እየተባለ ማለት ብዙ ቦታ ይጣላል። አንዳንድ ቦታ ያው ጥብስ ላይ ምናምን ይጨመራል። እና ያ ደግሞ ከመጣል ምንድነው የሚደረገው? አቃጥላን እንዲህ ለብቻው በደረቅ ነገር እናቃጥልና ትንሽ ዘይት አድርገን ከዛ ይቀልጣል። እንደ ዘይት ማለት ነው። እንደ ዘይት ራሱ ይቀልጣል። በቃ ይደረጋል። ከዛ ያ በቃ የተደረገው አመት ይቀመጣል። በፍሪጅ በተለይ ከሆነ አመት ይቀመጣል። ምንም አይሆንም። ውጪ ከሆነ 2 ወር 3 ወር ያው በየቀኑ የምትጠቀሙት ከሆነ ራሱም አይቀመጥም። 15 ቀን ወር ይቀመጥ እና እንደውም ጤነኛ እሱ ነው። ለማንኛውም እንደዚህ ነው። በርቱ። ጮማውን በዚህ አይነት እንዲቀልጥ አረኩኝ። ያው ውዶቼ እንደዚህ አረኩት። አያችሁ ስጋው ታያችኋል። ስጋው በዚህ ሁኔታ ከዛ ደግሞ የቅመሙ የጨመርኩት ነገር ይህን ጨመር ቲማቲሙ
ሳልሳ ትንሽ ግን ሰዋል ጨምራለሁ። ትንሽ ጨመርኩት። ይኸው ትንሽ ቀላ እንዲል ፈልጌ ነው። ትንሽ ያው ውሃ አረኩኝና ማለት ነው እከድነዋለሁ። ለምን በቃ ጨውም አልጨምርም፣ ምንህየውም አልጨምርም። አሁን ምንድነው ማረገው? ቀጥታ ይሄን ከድነውና አንድ 20 ደቂቃ ከበሰለ በኋላ እንትን በመውን ጨምራለሁ ማለት ስጋው ትንሽ ከበሰለ በኋላ። ይህ ውዶቼ ቡና ላፈላ ነው። ቡና ልጠጣ። ቃይን አጣጠፉኝ። ከከደንኩት በኋላ ይኸው ሲጮህ ሰማችሁ። ከዛ ቃይን አጣጠፉ። ይኸው ከዛ አሁን ደግሞ ቡና ላፈላ ነው። ይኸው ቡና ማፍያዬ ደግሞ ተቀይረዋል። ለምን አትሉኝም? ወደቀና እጁ ተሰበረ፣ ያኛው ማለት ነው። ከዛ ይሄንን አስመጣሁ። እንደውም በጣም ትልቅ ብዙ ይችላል። 10 ሲኒ አይችል ኢንሻአላህ አላህ ካለ ከዛሬ 2 ወር በኋላ ቢዝኒላህ በጀበና ነው የምጠጣው። አላህ ካለ ማለት ነው። ጀበና ይዤ እመጣለሁ አላህ በሰላም ከመለሰኝ ኢንሻአላህ። እና እንደዚህ ይላል። ሲፈላ አሳያቸዋለሁ ኢንሻአላህ። ይኸው አሁን እዚህ ጋር ሎሚ ነው። ሎሚ ጨመቅኩት እዚህ ላይ ማለት ነው። ሲኒ ላይ እንዲህ እያረኩኝ ሲኒ ላይ ጨመቅኩት። ግማሽ ሎሚ የዚህን ግማሽ ድፍኑን ግማሹን ጨመቅኩት። ከዛ ምን ታረጊ ነው አትሉኝም? ከዛ ቡናውን እንደዚህ ቀዳበታለሁ። ቡና አልሰከነ። ቢሰክን ደግሞ የበለጠ ጥሩ ነበረ። ከዛ ሎሚው ጨመቅኩበት። ቡናውን ቀዳሁኝ። ለጠጣው ነው ማለት ነው። ቢስሚላ አላህ ግን ይሁን ሎሚው በዝተዋል። እና ይሄ ለምን ይጠቅማል በሉኝ? ለቦርጭ ቦርጭ ይቀንሳል። እኔ በብዛት እንደዚህ ነበር እየተጠቀምኩ የነበረው። በመሀሉም ሲያመኝ ጨጓራዬ ቡናው ሲያመኝ ተኩኝና በውሃ ደግሞ ወላሂ ሰርቻ ያሳያችኋለሁ። ጠዋት እስቲ በውሃ ጨምቃችሁ ሎሚ አንድም ይሁን ግማሽም ጨምቃችሁ እንደ ውሃው ብዛት ማለት ነው በውሃ ጠጡ። በተለይ ለብ ያለ ውሃ ላይ ማለት ነው። እንዴት አባቱ ጥሩ እንደሆነ ብታውቁት። የቡና ይፈላ ፈልፈላ። ይኸው አሁን እዚህ ጋር ሎሚ